ለኔ ብሎ ሞትን ድል አድርጎ በተነሳው በክርስቶስ አምናለሁ። አመስግኑት። ቅዱስ ጊዮርጊስ ነው ይሄንን ያለው በሰዎቹ ፊት። እናንተ ይህንን ማለት እኛ አሁን ወደ ምሕረት ላይ ቁመን እንደምንናገረው ቀላል አይምሰላችሁ። ክርስቲያኖች በዚያን ጊዜ በተለይ በዚያ በሮም በፋርስ በባቢሎን ሰዎቹ ሲገናኙ ኢየሱስ ጌታ ነው አምላክ ነው ብሎ መመስከር ያስቀጣል። በነፍስ መወራረድ ነው። ዝም ብሎ ታጅቦ መመስከር አይደለም። ክርስቲያኖች ሰዎቹ ያን ጊዜ በኢየሱስ ክርስቶስ አምናለሁ ማለት ለመሞት ተዘጋጅቻለሁ ማለታቸው ነው። ዛሬ እኮ እኛ በነጻነት ነው የምንመላለሰው። ዛሬ እኮ እኛ ክርስቲያኖች አይገርማችሁም? አውደ ምሕረቱ ላይ አዎ ሞንታርቦ ተዘጋጅቶልን ማይክ እጃችን ላይ ይዘን መስቀል ጨብጠን እንደዚህ እንላለን። ክብር ለስሙ ይሁንልን። አያችሁ ክርስቲያኑ፣ ያን ጊዜ እንዳሁኑ ቀላል አይምሰላችሁ። በኢየሱስ ክርስቶስ አምናለሁ ፈጣሪ ነው አምላክ ነው ብሎ መመስከር ቀጥታ ወደ ሞት ነው የሚያመራው። ያ ሰው ወደ ሞት ነው የሚያመራው። እንዲያው በሮም ክርስቲያኖች ሰዎች ሮም ላይ ምን ያደርጋሉ ካላችሁኝ፣ ሲገናኙ እንደምን አደራችሁ። ዛሬ እኛ ስንገናኝ በተለይ በበዓለ ሃምሳ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን ብለን ክርስቶስ ከሙታን መካከል ተለይቶ ተነሳ ብለን ሰላምታችን ዘላለማዊ ነው የኛ። በዚያን ሰዓት ሰዎቹ ሲገናኙ ክርስቶስ ከሙታን ተለይቶ ተነስቷል አይደለም የሚሉት፣ ቄሳር ጌታ ነው ነው የሚሉት። ቄሳር ምንድነው? እግዚአብሔር ይመስገን አይባልም። ቄሳር ጌታ ነው ያላለ ይገደላል። ቄሳር ጌታ ነው ያላለ ይሰቀላል። ቄሳር ጌታ ነው ያላለ ሀብቱ ይዘረፋል፣ ቤቱ ይበረበራል፣ ባዶውን ይቀራል። ክርስቲያኖች ግን በሞት በነፍሳቸው ተወራርደው ቄሳር ጌታ ነው ሲሉት ኢየሱስ ክርስቶስ ጌታ ነው ብሎ ይመልሱለታል። ማን ጌታ ነው ብሎ ይመልሱለታል? ቅዱስ ጊዮርጊስ ይህንን አለ። በሰው ፊት መመስከር ጀመረ። ሰዎቹ ግራ ገባቸው። ብዙ ዓመት እንዲያድርገናል ለጣዖት እንዲሰግዱ ፈጣሪያቸውን እንዲከዱ ብዙዎቹን አድርገናል። የዛሬውስ ምን አይነት ሰው ነው? እነሆ ከሰማየ ሰማያት በወረደው አይሁድ ሰቅለን ገደልነው ያሉት፣ ነገር ግን ሞት እንድል አድርጎ በተነሳው አምናለሁ የሚል ወጣት ገና ፈላ ምንድነው ብሎ ሲጠየቅ ቅዱስ ጊዮርጊስ አባቱ ሲጠና መስፍን ነው፣ ባለስልጣን ነው። ቅዱስ ጊዮርጊስ ሲጠየቅ ስልጣን የሚገባው አይነት ነው። አያንተ ሞኙ፣ ምድራዊ ስልጣን እያለልህ የማያልፍ ስልጣን እያለልህ በል ስልጣን እሰጥሃለሁ፣ የዚህ ሚኒስቴር አደርግሃለሁ። በአሁኑ አባባል ብዬ ነው። የዚህ ሚኒስቴር አደርግሃለሁ፣ የመከላከያ ሚኒስቴር አደርግሃለሁ፣ የገንዘብ ሚኒስቴር አደርግሃለሁ። እነሆ አንተ ለጣዖት ስገድ ፈጣሪን ካድ አለው። ስልጣንህም ሁለመናህም ካንተ ጋር ይቅር፣ የኔ ስልጣኔ እግዚአብሔር ነው። ማን ነው አልኳቸው? ወለሰ ተወክፍዎ ወሃቦሙ ስልጣነ ወልደ እግዚአብሔር ይኩኑ። እዚህ ጋር ላይ ነው ለአመኑበት የእግዚአብሔር ልጆች ተብለው እንዲጠሩ ስልጣን ሰጣቸው ይላል መጽሐፍ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የእግዚአብሔር ልጅ ተብሎ መጠራት ትልቅ ባለስልጣን እንደሆነ አይገባችሁም? እናንተ አባታችን ሆይ በየት የምትኖር እንዲህ ተብሎ መጠራት፣ የእግዚአብሔር ልጅ ተብሎ መጠራት እኮ ትልቁ ባለስልጣን ነው። በምድር ላይማ ባለስልጣኑም ስልጣኑም አረ መሬቷም ታልፋለች፣ ሁሉም ይቀራል። የማይቀረው ከማን ጋር መኖር ነው። እንዲህ ብሎ መሰከረ። ከዚህ በኋላ ክርስቲያኖች በቅዱስ ጊዮርጊስ ላይ የመጣውን መከራ በዚህ ሰዓት መዘርዘር ከባድ ነው። ቅዱስ ጊዮርጊስ በጅራፍ ተገረፈ። አምላክ የቀራንዮ አደባባይ በዕለተ ዓርብ ለኔ ብሎ በጅራፍ ተገርፏልና እሱ የተገረፈው ግርፋት እኔስ ኃጢአት ሰራ ይሆናል፣ እኔስ ኃጢአት ይስማማኛል፣ ኃጢአቴ የማይስማማው በደል የሌለበት የኔ አምላክ ተገርፎ የለ ብሎ ግርፋቱን በምስጋና ይቀበለዋል። ቅዱስ ጊዮርጊስ እሳት አንድደው በእሳቱ ላይ ይሄ ብረት ምጣድ ጥደው ብረት ምጣዱን አግለው ብረት ምጣዱ ላይ ቅዱስ ጊዮርጊስን ራቁቱን ያስተኙታል። እንደ ስጋ ይቀቅሉታል፣ እንደ ስጋ ይጠብሱታል። እግዚአብሔር ግን ከሞት ያስነሳዋል። ክብር ለእግዚአብሔር ይሁንልን። እንዲህ በመከራ እናንተ ቅዱስ ጊዮርጊስ በመከራ ውስጥ እያለ እንዲህ አለው፣ ኦ እግዚእ ይትግድፋ ለነፍሴ እስከ አስተሐፍር ወለዝንቱኑ። ይህንን ክፉ ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት፣ መልካሙን ገድል ልጋደል ብሎ እግዚአብሔርን ጠየቀው። እንዲሁ ክርስቲያኖች እኔና እናንተ እኮ መከራ ሲመጣልን አርቅልኝ፣ መከራውን አታምጣብኝ ነው አይደል ጸሎታችን? እንዲሁ መከራም ይወዳል። ዓርብን እኮ አንወዳትም እኛ፣ እሑድን ነው የምንወደው አይደል? ዓርብን አንወደውም። ምን ወደው ማንን ነው? እሑድን ነው። ዓርብ ስገዱ አይደለም፣ እሑድ ወተንሳ ነው ትዝ የሚለን፣ የእሑዱ ነው ትዝ የሚለን። አያችሁ ክርስቲያኖች፣ ዓርብን
ጠልቶ እሑድ መኖር አይቻልም። ለካስ ክርስትና በምድር ዓርብን በሰማይ እሑድን የሚኖሩት ኑሮ ነው። ክርስትና በምድር ዓርብን እንኖራለን፣ በሰማይ እሑድን እንኖራለን። አሳፍረው ድረስ ነፍሴን አትውሰዳት በመከራ ውስጥ ልለፍ ብሎ ፈቀደ ይሄ ሰማዕት። እግዚአብሔርም እንደዚህ ያለው 3 ጊዜ ሙተህ ከሙታን መካከል አስነሳሃለሁ፣ በአራተኛው ሰማዕት ትሆናለህ፣ 7 ዓመት ትጋደላለህ፣ 7 አክሊል እሰጥሃለሁ፣ ጽና አለው እግዚአብሔር። ሁላችንን የሚያጽናን ጽና አለው እግዚአብሔር። በእውነት በሃይማኖታችን ያጽናን። ያ ቅዱስ ጊዮርጊስ ጽና አለው። ከዚያ በኋላ የቅዱስ ጊዮርጊስ መከራው እናንተ እንዲሁ 7 ዓመት ዘኮነን ወለ ቅዱስ ጊዮርጊስ ይመሰሉ በሉ እንጂ መርጌቶች ከማህቲ ይለት 7 ዓመት ዘኮነን ወለ ቅዱስ ጊዮርጊስ ይመሰሉ ከማህቲ ይለት 7 ዓመት መከራ እንዲመጣበት በ7 ዓመት መከራ ውስጥ ቅዱስ ጊዮርጊስ የአንድ ቀን አልመሰለው። የክርስቶስን መከራ እያስታወሰ እየተገረፈ እየተፈጨ እየተደበደበ መርዝ እየጠጣ ቅዱስ ጊዮርጊስ እግዚአብሔርን ያመሰግናል። ከዕለታት በአንድ ቀን በወፍጫ ፈጭተው ይሄ ደብረ ይድራስ ዘሩት። ጋራው ሸንተረሩ እንደዚህ ቦታ ቅዱስ ጊዮርጊስ የእግዚአብሔር አገልጋይ ነው ብሎ መሰከረ። አመስግኑለት እግዚአብሔርን። እንዲህ ያደረገ ሰማዕት ነው። ከዕለታት በአንድ ቀን ቅዱስ ጊዮርጊስን የሚያጠፋው መርዝ ቢጠጣ ነው ተብሎ መርዝ የሚበጠብጥ መርዘኛ ሰው ተፈልጎ ቅዱስ ጊዮርጊስን እንዲያጠጣው ቤቱ በወርቅ እንዲሞላለት ተደረገ። ያ መርዘኛ መጣና መርዙን ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ያንን መርዝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አማትቦ ጠጣው። መልኩ እንደ ፀሐይ በራ። ክብር ለእግዚአብሔር ይሁንልን። አይገለውም። ወዛቲ ተአምር ትጠልቦሙ ለእለ ያአምኑ በስምየ። ልብ በሉ የማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ስታነቡ ይህች ምልክት በስሜ ለሚያምኑ ትከተላቸዋለች፣ በስሜ አጋንንትን ያወጣሉ፣ ድውያንን ይፈውሳሉ፣ የሚገድል መርዝ ቢጠጡም አይጎዳቸውም። መርዙ መድኃኒት የሆነለት መድኃኒቱ እግዚአብሔርን ስለያዘ እኮ ነው። እናንተ እኛ የበላነው መድኃኒት አልሆነን አለ። ከእግዚአብሔር የራቀ ሰው መድኃኒት በልቶ መድኃኒቱ ገዳይ ይሆንበታል። መርዝ እየጠጡ መርዙ በጎ የሆነላቸው እነ ቅዱስ ጊዮርጊስ ከማን ጋር ስለኖሩ ነው? ከማን ጋር ስለኖሩ ነው? ፈጭተው ዘርተውታል። ሳር ቅጠሉ መስክሯል። መርዝ ጠጥቷል። መርዙ መልኩን ከፀሐይ እጅ አብርቶለታል። ሙታንን አስነስቷል። ተገርፏል። በጉድጓድ ተቀብሯል። ከጉድጓዱ እግዚአብሔር አውጥቶታል። ቅዱስ ጊዮርጊስ የደረቀውን አለምልሟል። ቅዱስ ጊዮርጊስ ለተቸገሩት ደርሷል። ቅዱስ ጊዮርጊስ ብዙ ተጋድሏል። ቅዱስ ጊዮርጊስ እንዲህ እያለ እየተጋደለ ስንት ዓመት ኖረ? 7 ዓመት ኖረ። ክርስቲያኖች እስካስቡት 7 ዓመት አልጋ ላይ የተኛ ሰው ታውቃላችሁ? ብታገኙት ያ ሰው ምንድነው የሚላችሁ? ተስፋ የቆረጠ አይደለም። እኔን እግዚአብሔር ረስቶኛል፣ መከራውን ለኔ የሰጠው እግዚአብሔር መከራውን ደራርቦ እኔ ላይ ነው ያመጣው። አይ እግዚአብሔር እኔን ትቶኝ ሌሎቹን የሚያድን ለሌሎቹ የሚደርስ እኔን አያድነኝ ብሎ ተስፋ የቆረጠ ሰው ነው የሚሆነው። 7 ዓመት የታመመ ሰው ብታገኙ፣ አልጋ ላይ የተኛ ብታገኙ፣ ሰው የለኝም ብሎ እንደ መጻጉዕ የሚጮህ ነው። ቅዱስ ጊዮርጊስ 7 ዓመት እናንተ ሰውነቱ እንደ ጎመን እንደ ሽንኩርት እየተከተፈ እንደ ስጋ እየተመተረ በሜዳ እየተዘራ ምን አደረገ? አሁን እናንተ እስኪ እንዲሁ አሁን ሰው በምድር ላይ ቅዱስ ጊዮርጊስ ይህንን ወንጀል ሰራ የሚል መጽሐፍ አልተጻፈ። ለካስ ክርስቲያኖች በክርስትና ሕይወት ውስጥ የሚያሳስረው የሚያሰድደው ወንጀል መስራት አይደለም። ወንጀል መስራት አይደለም። በማን ማመን ሊሆን ነው? በእግዚአብሔር አምነህ ስትኖር ነው የሚሆነው እንጂ ወንጀል ስለሰራህ አይደለም። ያ ታላቅ ሰማዕት ቅዱስ ጊዮርጊስ ወንጀል ሰርቶ ኃጢአት ሰርቶ በድሎ አይደለም፣ አልበደለም፣ ኃጢአት አልሰራም። ግን በማን አምኗል? ስለማን ይመሰክራል? ስለ እግዚአብሔር። እግዚአብሔር ኃይል ጉልበቱ ኖት ኃይል ውእቱ ክርስቶስ ለሰማዕት አክሊል ንጹሕ ለካህናት። ለክርስቶስ አምላኩ ኃይል ብርታት ጉልበቱ ኖት ቅዱስ ጊዮርጊስ እንዲሆነ አጎንብሶ እንኳን እየሄደ ስለዚህ ስለ እግዚአብሔር ይመሰክር ነበረ። ሃይማኖቱ የጸና ምግባሩ የቀና በበጎነት የተሞላ
ያ ወጣት እስኪያስቡት ወጣቶች እስኪ ልብ በሉ። ቅዱስ ጊዮርጊስ እኮ ተጋድሎ የጀመረው በ20 ዓመቱ ነው። 7 ዓመት ተጋድሏል። 7 ሲደመር 27 ዓመቱ ነው። ዛሬ ወደዚህ ቅዱስ ቦታ ምን ልታደርጉ መጣችሁ ብዬ ብጠይቃችሁ ምንድነው የምትሉኝ? ምን ልታደርጉ ነው የመጣችሁት? የ7 ዓመት ወጣት ሙቶ ልቅሶ ልደርሱ ገና እድሜው ያልጠገበ ገና የ7 ዓመቱ ገና ትንሹ ልጅ ሙቶ ልታለቅሱ ነው የመጣችሁት? እንዲህ ነው ያሰባችሁት? ምክንያቱም ቅዱስ ጊዮርጊስ 7 ዓመት ተጋድሎ 7ኛው ዓመት ላይ አጋው በትዕግስቱ ዘፈጸመ ገድሎ ቅዱስ ያሬድ በትዕግስቱ ተጋድሎውን የፈጸመ ወዘሳው ምንድነው? በትዕግስት እስከ መጨረሻው በትዕግስት ክሙ ታጠርይዋ ለነፍስክሙ በትዕግስታችሁ ነፍሳችሁን ገንዘብ ታደርጓታላችሁ የተባለ ታላቅ ሰማዕት ቅዱስ ጊዮርጊስ ሞተ ብለን አልመጣንም። ክርስቲያኖች ሞትን አሸነፈ፣ ድል ነሳ። የመጨረሻውን ትንሳኤ የሚበልጠውን ትንሳኤ ሊያገኝ ተደበደበ፣ መከራ ተቀበለ፣ መከራውን በእግዚአብሔር ላይ አሸነፈ፣ ክብር ተቀዳጀ። ክብር ለእግዚአብሔር ይሁንልን። አሁን እኛ የዚህን ሰማዕት ክብር እንዲያድለን የመጣ ነው። ይሄ ሰማዕት አለ ሞእዎ ለእኩይ ህሊና በእምነቶሙ እስመ ሰናየ ገድለ ተጋድሎ መልካሙን ገድል ተጋድለው ክፉን በሃይማኖት ያሸነፉት የሰማዕታት ክብራቸው እንዲደርሰን ነው። ይልቁንም ቅዱስ ጊዮርጊስ ከሌሎቹ ሰማዕታት ይለያል። ቅዱስ ጊዮርጊስ እኮ አክሊለ ጽጌ ማርያም ለጊዮርጊስ አንቲ ኩሎ ወለኪኒ ሁላችሁ ይች ትቀራለች በዚያ በዘመነ ጽጌ አክሊለ ጽጌ ማርያም ለጊዮርጊስ ከጸላ መንግስቱ የጊዮርጊስ የመንግስት ክብሩ ወላዲተ አምላክ ቅድስት ድንግል ማርያም ሆናለት ለርሷ ሰግዶ ልጇ ፈጣሪ መሆኑን አምኖ እሷ ደግሞ ሌላው ለርሱ እንዲሰግድለት ያደረገችለት ቅዱስ ጊዮርጊስ ይልቁንም ለኛ ለኢትዮጵያውያን ቅዱስ ጊዮርጊስ ተወዳዳሪ የለውም። የዛሬ 2 ወር እዚያው ወደ ምርት ላይ ነበርኩኝ። ያድዋ ዕለት ያ ቅዱስ ጊዮርጊስ ትውልዱ የመካከለኛው ምስራቅ ይሁን እንጂ የበለጠ ጎልቶ የሚከበረው በኢትዮጵያ ነው። ለኢትዮጵያ ቄሰ ገበዝ ይሉታል አባቶቻችን። ምን አልኳቸው? ቄሰ ገበዝ ባሁኑ አይደለም። ባሁኑ ትልቁ ፖዚሽን አስተዳዳሪ ላይ ነው። ክቡር አባታችን በድሮ አነጋገር ቄሰ ገበዝ በጣም ትልቁ ድርሻ ስለነበረው አባቶቻችን ለቅዱስ ጊዮርጊስ ለኢትዮጵያ ቄሰ ገበዝ ብለው የሚጠሩት ቄሰ ገበዝ ብለው የሚጠሩት ያ ቅዱስ ጊዮርጊስ በጣም ተጋደለ፣ መከራ ተቀበለ፣ መከራውን አሸነፈ፣ ድል ነሳ። ስጋውን የሚገሉትን አልፈራቸውም። ነፍሱን እንዳይሞት ለዘላለም ጸንቶ እንዲኖር የሚበልጠውን የዘላለም ትንሳኤ እነሆ የክርስቶስን ትንሳኤ ማዕከል አድርጎ ወንጌልን ሰበከ፣ ተጋደለ፣ እንደዚህ ኖረ። ልጨርስላችሁ ኩን ማህይምነ እስከ ለሞት ወእሁበከ አክሊለ ለሕይወት እስከ ሞት ድረስ የታመንክሁን የሕይወትን አክሊል እሰጥሃለሁ አለው እግዚአብሔር። በዚህ በራእይ ምዕራፍ 2 ቁጥር 10 ላይ ቅዱስ ጊዮርጊስ እስከ ሞት ድረስ ታመነ። እስከ መጨረሻው እንድንታመን በቸርነቱ ይርዳን። ወጣቱ በጠፋበት ዘመን እንዲህ አይነት እንደ ቅዱስ ጊዮርጊስ አይነት ወጣት እግዚአብሔር ያብዛልን። ዛሬ ብዙ ትውልድ እኮ ቅዱስ ጊዮርጊስ ታሪክ ምን አልተረኩትም። ታሪኩን እናንተ እንዳይደክማችሁ ጊዜ ለመጠቀም ብዬ ነው። ማታ መጣችሁ በደንብ ታሪኩን መስማት ነው። እናም ክርስቲያኖች እንደ ቅዱስ ጊዮርጊስ የቅዱስ ጊዮርጊስ በረከት፣ የቅዱስ ጊዮርጊስ ሃይማኖት፣ የቅዱስ ጊዮርጊስ ጽናት፣ የቅዱስ ጊዮርጊስ ብርታት በእኛ ላይ እንዲያደር አምላካችን በቸርነቱ ይርዳን። ወጣት ነው እኮ ብዙ ነገር ያስፈልገዋል። ሚስት እኮ ታጭቶለታል። ስልጣን እኮ ፊቱ ላይ ተቀምጦለታል። እነዚህ የሚያልፉ የሚጠፉ ቅዱስ ጊዮርጊስን እንደ ምንቱ ነው የታዩት። ክርስቲያኖች አንድ ሰው እውነተኛውን ሃይማኖት ሲያውቁ ሲረዳ በምድር ላይ ያለው የሚያስገበግበው የሚያጠፋው ነገር ለጥፋት ምክንያት አይሆነውም። ብዙ ትውልድ እናንተ እስኪያስቡት ቅዱስ ጊዮርጊስ ያን ጊዜ ለጣዖት ሰግዶ ፈጣሪውን ክዶ ቅዱስ ጊዮርጊስ ስልጣኑን ተረክቦ ቢሆን እንዲው በመቤቴ እናውቀው ነበር? እኛ ራሱ አናውቀውም ነበር እኮ ጊዮርጊስ ማን። ምክንያቱም ያን ጊዜ ለጣዖት የሰገዱ ፈጣሪያቸውን የካዱ እልፍ ሰዎች አሉ። እስኪ ስማቸውን ጥሩልኝ። እኔ አላውቃቸውም። መጽሐፍ ቤተክርስቲያን አልነገረችኝም። እነሱ አብነት ስለማይሆኑኝ መምህራን ስላልሆኑኝ አስተማሪ ስለማይሆኑኝ ስማቸውንም አልነገረችኝ። ስም አጠራራቸውም ጠፍቷል።
ይሄ ሰማዕት ግን ስም አጠራሩ እየገነነ እየበዛ እየሄደው ለምን ነው ካላችሁኝ ከእግዚአብሔር ጋር ኑሮ እግዚአብሔር ኃይል ጽናት ብርታት ሆኖት እግዚአብሔር በጎውን አድርጎለት በመጨረሻ ይገርማችኋል ቅዱስ ጊዮርጊስ በዛሬው ዕለት ከዕለታት በአንድ ቀን ይቅርታ ቅዱስ ጊዮርጊስ እንዲህ ያለው ንጉሱ ብዙ መከራ አምጥቶበታል። አንተ አዎ እሾምሃለሁ እሸልምሃለሁ ነው ያልከኝ አለው። አዎ ምሾመኝ ምሸልመኝ ከሆነ ለጣዖት ሰግዳለሁኝ አዋጅ ንገር አለው። አያችሁ በሰው ፊት መመስከር። ንጉሱ ደስ አለው፣ አዋጅ ነገረ። ጊዮርጊስ የሚባለው ለክርስቶስ መሰክራለሁ ያለው ለጣዖት ለአጵሮን ሊሰግድ ነውና ኑ ተሰብሰቡ ዛሬ የቀረ ፈርዶበታል እያለ በስልጣኑ አዋጅ ነገረ። ቅዱስ ጊዮርጊስ ሲሰግድ ሰው ሊመለከትና እንዲሁ አንድ ሰው አሁን ተመልከቱ ይውላችሁ ያ ቅዱስ ጊዮርጊስ የ20 ዓመት ምናምን የሆነው ሰው ለጣዖት ተንበርክኮ ሲሰግድ ትርኢቱን ለመመልከት ስቴዲየሙ ሞልቷል። ቅዱስ ጊዮርጊስ እዚያ መካከል ቆመ እንደዚህ አለ። የአሕዛብ ጣዖታት አማልክቶቻቸው ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይሄዱም፣ አፍ አላቸው አይናገሩም፣ ዝም ብለው ከወርቅ የተሰሩ ናቸው። አንተ ጣዖት ነህ፣ እስኪ በእውነት አምላክ ነህ አለው ጣዖቱን። ኧረ እኔ አምላክ አይደለሁም እንኪያስ እኔስ በዕለተ ሰሉስ የተፈጠርኩ እንጨት ነኝ። ሰዎቹ በሱ ያደረው እኮ ነው። ሰዎቹ አለዝበው አለስልሰው ቅቤ እየቀቡ በወርቅ እየለበጡ አከበሩኝ እና እኔ ምን ላድርጋለ? አከበሩኝ እነሱ። እኔም አምላክ አይደለሁም። አምላክ ማን ብቻ ነው ትላለህ? አምላክማ አምላከ ምድሮ ሰማያት አምላከ ባር ወቀላያት ወአምላከ ኩሉ ፍጥረታትን ሁሉ የፈጠረ የሰማይና የምድር አምላክ የየብሱም የባህሩም አምላክ እግዚአብሔር ብቻ ነው። አምላክማ እሱ ነው። ሰዎቹ አምላኩን አሉኝና እኔ ምን ላድርግ ብሎ ጣዖቱ ሲደነግጥ ጣዖቱ ሲሰባበር በጣዖቱ ያደሩ አጋንንት ሲባረሩ ንጉሱ አፈረ፣ አንገቱን ደፋ። ቅዱስ ጊዮርጊስ ቀና ብሎ ስለ እግዚአብሔር መሰከረ፣ በሰው ፊት በስልጣን ፊት። እስኪ ተመልከቱ እናንተ። እኛ እኮ ባለስልጣናቱ ፊት ቀርበን የሚናገረው የምንጠፋብን ብለን የምንንቀጠቀጥነን እኮ አኳ አንትሙ ዘትናገሩ አላ መንፈሱ ላቡ የዘበ ሰማያት ይነብብ በላለክሙ። የዛሬ ወንጌል ይሄ ነው። እናንተ አይደላችሁም የምትናገሩ፣ በሰማይ ያለው የአባቴ መንፈስ በእናንተ ላይ አድሮ ይናገራል ተብሎ ነበረ። ለካስ እግዚአብሔር መንፈስ ቅዱስ ሲያበረታ እንደዚህ ነው። እናንተ ሞት ከክርስቶስ ፍቅር ማን ይለየናል ብሎ እንደዚህ መዘመር ረሃብ ነውን? መከራ ነውን? መራቆት ነውን? ሰይፍ ነውን? ስደት ነውን? ማንም እስመ በእንቲአሁ ይቀትሉነ ኩሎ አሚሮ ኮነ ከማባ ጊዜ ይጠብዎ። ስለ እርሱ ብለው ሁልጊዜ ይገሉናል፣ እንደሚታረዱ በጎችም ሆነናል። ነገር ግን በላይም ቢሆን በታችም ያለው ከፍታም ቢሆን ዝቅታም ቢሆን ባለስልጣንም ቢሆን ከክርስቶስ ፍቅር የሚለየን የለም እያለ የመሰከረው የቅዱስ ጳውሎስን መልእክት ያ ቅዱስ ጊዮርጊስ ስቴዲየሙ በሞላው መካከል ቆመና አምላክ እግዚአብሔር ብቻ ነው አለ። እኛን የፈጠረ እኛን የሚያኖር ሰማይና ምድርን የፈጠረ አምላክ እግዚአብሔር ነው። ያ እግዚአብሔር ደግሞ እኛን ሊያድነን ከሰማይ ሰማያት ወርዷል፣ ከድንግል ማርያም ተወልዷል፣ ኢየሱስ ክርስቶስ ተብሎ ተጠርቷል ብሎ መሰከረ። በሰው ፊት የሚመሰክርልኝ ተባለ፣ መሰከረ። ቅዱስ ጊዮርጊስ አበደ፣ ግራ ገባው ንጉሱ። የገንዛ ሚስቱን ሳይቀር በሰይፍ ቀላ። ስልጣን ክፉ ነው ክርስቲያኖች። ስልጣን አንዳንድ ጊዜ ከስልጣንነት ወደ ሰይጣንነት ይቀየራል። ወደ ምንነት? የገንዛ የትዳር አጋሩን ልጆች የወለደላትን በሰይፍ የቀላው ለምኑ ብሎ መሰላችሁ? ለስልጣኑ ብሎ እና ቅዱስ ጊዮርጊስ እኮ ስልጣን ይወሰድብሃል አለው። እግዚአብሔርን አምልኮ ስልጣን ይዞ መኖር ይቻላል አይቻልም? ይቻላል እኮ። እንዴ አባቶቻችን እኮ ኑረዋል እንደዚህ። እንዴ የኢትዮጵያ ነገስታት እኮ ክርስቲያኖች ቅዱሳን ጭምር ናቸው እኮ። እና አፄ ላሊበላ እኮ ቅዱስ የሚል ስም አላቸው እኮ። የኢትዮጵያ እኮ ነገስታት ናቸው። እና አፄ ምኒልክ እኮ ቅዱስ ሃይማኖታቸውን ጠብቀው ኑረዋል እኮ። ቅዱስም ንጉስም መሆን ይቻላል። ቅዱስ ዳዊት እንላለን። ዳዊት እኮ ንጉስ ነው። 40 ዓመት እኮ እስራኤልን መርቷል። ግን የይታ ቅዱስ ዳዊት ብላ ቤተክርስቲያኗ ቅዱስ የሚለው ቅጽል የሰጠችው ንግስናው አለ። እግዚኦ ምንድነው? የኔ ንግስና የሚቀር የሚጠፋ ነው። መንግስቱ ዘላለም ወብኩናኑን ለትውልደ ትውልድ፣ መንግስቱ ለዘላለም ግዛቱ ለልጅ ልጅ የሆነው ንጉሰ ሰማያት ወምድር የስጋም የነፍስም ፈጣሪ እግዚአብሔር ነው ብሎ አምኖ መኖር ይቻላል።
ዓለም አንዳንድ ጊዜ ግራ ይገባኛልን የክርስቲያኖች አምኖን በምድር መኖር ይቻላል። ነገር ግን ክደን ከምንኖር አምነን ብንሞት ይሻለናል። እውነት አሰብ ክዶ መሞት የሞት ሞት ነው የሚሆነው። ክርስቲያኖች የሞት ሞት ነው የሚሆነው። የማያልፍ ነው። ትንሣኤን መርሳት ነው የሚሆነው። ቅዱስ ጊዮርጊስ የዚህን ጊዜ በመከራ እንደዚህ ያለፈ። ሰዓቱ ሄደ። አምላካችን እግዚአብሔርን ቅዱስ ጊዮርጊስ ጠራው። ሲጠራው ቅዱስ ጊዮርጊስ ዮም ተጽሕፈ ለው እምነገሥት ለቅዱስ ጊዮርጊስ ክላሌው በመጥባት የተባለው ያ ቅዱስ ጊዮርጊስ እነሆ ወደ እግዚአብሔር ጸለየ። ሰባው ነገሥታት ከበዋል። ባለስልጣናቱ መጥተዋል። ወደ እግዚአብሔር ጸለየ። እሳት ከሰማይ ወርዳ እነሱን አጠፋች። ቅዱስ ጊዮርጊስ ቀና ብሎ ሄደ። በጸሎቱ ሁላችንን የሚርዳን ያ ቅዱስ ጊዮርጊስ ወደ እግዚአብሔር ወደ እርሱ መጣና 7 ዓመት ተጋድለሃል፣ 7 አክሊል እሰጥሃለሁ። ስምህን የጠራውን ዝክርህን የዘከረውን ባልህን ያከበረውን ቤትህን የሰራውን ሰማያዊ ቤት እሰራለታለሁ። አንተ በከመ መሃልኩ አለ አልቦ ዘያብዮ ለዮሐንስ ከዮሐንስ የሚበልጥ የለም ብዬ እንደመሰከርኩ ከሰማይታት መካከል አንተን የሚበልጥ የለም፣ ካንተም የሚተካከል የለም። አልቦ ዘያብየከ ብሎን ነበረ ቅዱስ ቂርቆስን ዘንበለ ማርያም እምየ ወዮሐንስ መጥምቅየ ወመንበረ መንግሥትየ ከወለደች ከማርያም ከመንግሥቴ ካጠመቀኝ ዮሐንስ የሚበልጥ የለም ብሎ ነበረ። ቅዱስ ጊዮርጊስም ከሰማይታት መካከል የሚበልጠው የሌለ ታላቅ ሰማዕት በአማላጅነቱ በጸሎቱ ፈጥኖ የሚረዳ በሰማይ በምድር የሚጠቅም በጎ ሰማዕት ሆነና በዛሬው ዕለት እነሆ ሰዎቹን እሳት ከሰማይ ወርዳ ስትበላ ቅዱስ ጊዮርጊስ አሁን ጨርሻለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የሕይወት አክሊል ይጠብቀኛል፣ እርሱንም ጻድቅ ፈራጅ የሆነው እግዚአብሔር ለእኔም ላመኑበትም ያዘጋጃል ብሎ እየዘመረ አንገቱን በሰይፍ ቆረጡት። እየዘመረ ከአንገቱ ሶበ መተርዎ ለጊዮርጊስ አለ በቆረጡት ጊዜ ደም ውሃ ወተት ካንገቱ። ሰው ሲቆረጥ ደም ውሃ ወተት እንዴት ይወጣዋል? የእግዚአብሔር ሥራ ካልሆነ። እንደዚህ ሆኖ በዛሬው ዕለት እግዚአብሔር በሰማይ መሰከረለት። በዛሬው ዕለት ወደ ሰማይ ከፍ አደረገው። በዛሬው ዕለት የሕይወት አክሊልን ተቀዳጀ። በዛሬው ዕለት ቅዱስ ጊዮርጊስ ሞዖሙ ለጸሩ ጠላቶቹን ድል አደረገ። ክብር ለእግዚአብሔር ይሁንልን። አሁን እግዚአብሔር መሰከረለት። ቅድም ትናንትና 7 ዓመት እሱ መሰከረ። ዛሬ ራሱ እግዚአብሔር ለሱ መሰከረለት። እግዚአብሔር ልጄ፣ ወዳጄ፣ ታማኝ አገልጋዬ፣ ቅዱሱ ተብሎ ተነገረለት። ከዚህ በኋላማ ይህ ሰማዕት በአማላጅነቱ በጠባቂነቱ ሀገርን ሲጠብቅ ሲመራ ሲያስተዳድር በጸሎቱ ሲረዳ ይኖራል። የቅዱስ ጊዮርጊስ በረከት ጸሎት ከሁላችን ጋር ይሁን። አሁን መሰከረለት እግዚአብሔር። ለሁላችንም እንዲህ ነው ክርስቲያኖች፣ በምድር ላይ በክፎቹ ፊት ስንመሰክር እግዚአብሔር ለኛ ምስክር ይሆናል። ራሱ ፈራጅ፣ ራሱ ምስክር፣ ራሱ መድኃኒት ሆኖ እግዚአብሔር ወደ መንግስቱ ያገባናል። ቅዱስ ጊዮርጊስ ወደ እግዚአብሔር መንግስት ጎራ አለ። የዚህን ምድር ውጣ ውረድ አለፈ። አዎ ይቤሎ ኢየሱስ ለቢሴ እግዚአብሔር ሰማይኩ ጸሎተከ ወስዕለተከ ብዙ ሕፃን አረፈከ ሀባሃሎ እጄ ፍስሐ ነበረከ። ጸሎትህን ምላን ሰማሁኝ፣ ከብዙ ድካም አሰርፈሃለሁ፣ ደስታ ወዳለበት ትኖራለህ ተብሎ ቅዱስ ጊዮርጊስ ወደ ደስታ ተጠራ። አሁን የተሰበሰብነው የደስታው ተካፋይ ልንሆን ነው። እንኳን ደስ አላቸው። የደስታው ተካፋይ ልንሆን ነው። ልናለቅስ አይደለም።